የእግዚአብሔር ጀነራል ኤሚ ሲምፕል ማክፈርሰን። ኤሚ ሲምፕል ማክፈርሰን ወይም በብዙዎች ዘንድ እንደምትጠራው ሲስተር ኤሚ ወይም እህት ኤሚ በአሜሪካ ምድር እጅግ የምትታወቅ የወንጌል ሰባኪና የጴንጤቆስጤ አገልጋይ ነበረች። የፈውስ አገልግሎት ታካሂድም ነበር። ትልልቅ የወንጌል ዘመቻዎችንም ታደርግ ነበር። እንዲሁም ሬዲዮን ለወንጌል በአዲስ መልክም ትጠቀም ነበር። በአገልግሎት ዘመኗ ኤሚ ትልቅ ቤተ ክርስቲያን መመስረትና የመጽሐፍ ቅዱስ ትምህርት ቤት መክፈት ችላ ነበር። ፎርስኩዌር የተሰኘ እንቅስቃሴም መሰረት ነበረች። ነገር ግን ሕይወቷ የድል ታሪክ ብቻ አልነበረም። በሕይወቷ ውስጥ ሞት፣ የትዳር አለመሳካት ወይም ፍቺ፣ የጤና ችግር፣ የሕዝብ ትችት፣ ክሶች ወይም ወገዛዎች፣ እንዲሁም በመጨረሻ እስከ ዛሬ ድረስ ሰዎች የሚወያዩበት አንድ እጅግ አስገራሚ ምስጢር ነበር። ኤሚ ኤሊዛቤት ኬኔዲ በኦክቶበር 9 እንደ አውሮፓውያን አቆጣጠር በ1890 በአንዲት የአርሶ አደሮች የገጠር ከተማ ውስጥ በኦንታሪዮ ካናዳ ተወለደች። በክርስቲያናዊ ቤተሰብ ውስጥ አደገች። አባቷ ጄምስ ሞርጋን ኬኔዲ አርሶ አደር ወይም ገበሬ ነበር። እናቷ ሚኒ ፒርስ ኬኔዲ ደግሞ ከሳልቬሽን አርሚ ከተሰኘ አገልግሎት ጋር ትሰራ ነበር። ኤሚ ከልጅነቷ ጀምሮ ስለ እምነት ጥያቄዎችን የምታነሳ ልጅ ነበረች። በ17 ዓመቷ አካባቢ አንድ የወንጌል ስብሰባ ላይ ሰባኪው ሮበርት ሲምፕል በሚሰብክበት ጊዜ ኤሚ ስብከቱን በጥንቃቄ ታደምጥ ነበር። ሮበርት ስለ ክርስቶስ፣ ስለ ንስሐና ስለ መዳን በጥልቅ ይሰብክ ነበር። ይህ መልእክት በኤሚ ልብ ውስጥ እጅግ ትልቅ ተጽዕኖ ፈጠረ። ከቀናት የውስጥ ትግል በኋላ ኤሚ ሕይወቷን ለክርስቶስ ሰጠች። እናም ኤሚ ከዚያ በኋላ ሕይወቷ በፍጹም ተቀየረ። ኤሚም ከዚያ በኋላ ከሮበርት ሲምፕል ጋር ተጋባች። ሁለቱም በወንጌል ሥራ ላይ ልባቸውን ሰጡ። በኋላም ወደ ቻይና እንደ ሚስዮናውያን ተጓዙ። ነገር ግን ቻይና ከደረሱ ብዙም ሳይቆይ ሁለቱም በወባ በሽታ ተያዙ። ኤሚ ከበሽታው ስታገግም፣ ሮበርት ግን ከበሽታው ሳያገግም ቀርቶ አረፈ። የኤሚ የመጀመሪያ ባልም በቻይና በ1910 ሞተ። ኤሚ በዛን ወቅት ገና ወጣትና ነፍሰ ጡር ነበረች። ኤሚም የመጀመሪያ ሴት ልጇን ከተገላገለች በኋላ ወጣት መበለት ሆና ወደ አሜሪካ ተመለሰች። ይህ የኤሚ የሕይወቷ የመጀመሪያ ታላቅ ስብራት ነበር። ነገር ግን ይህ ስብራት ታሪኳንና ሕይወቷን አላቆመውም ነበር። ኤሚ ወደ አሜሪካ ከተመለሰች በኋላ ሃሮልድ ማክፈርሰን የተባለን ሰው ብዙም ሳትቆይ አገባች። ከእርሱም ሁለተኛ ልጇን ወንድ ልጅ ወለደች። ነገር ግን ኤሚ የተለመደ የቤተሰብ ሕይወት ብቻ ለመኖር የተጠራች እንዳልሆነ ታምን ነበር። እንዲሁም በውስጧ ይሰማት ነበር። ወንጌልን መስበክ አጥብቃ ትፈልግ ነበር። በ1915 እንደ አውሮፓውያን አቆጣጠር አካባቢ እንደ ተጓዥ ወንጌላዊት በጉዞ መስበክ ጀመረች። እናቷና ልጆቿም ከእርሷ ጋር ይጓዙ ነበር። በዚያን ጊዜ እንደ ዛሬ የተዘጋጀ የአገልግሎት መሰረተ ልማት አልነበረም። ማለትም መኪና፣ ድንኳን፣ የጉዞ መሰረተ ልማት፣ አንዳንድ ጊዜም የገንዘብ እጥረት ያጋጥማቸው ነበር። ነገር ግን እነ ኤሚ መልእክታቸውና አገልግሎታቸው እየሰፋ ሄደ። በ1918 ኤሚ ሎስ አንጀለስን የአገልግሎቷ መሰረት አደረገች። ይህ ውሳኔ በኋላ የአሜሪካ የክርስቲያናዊ ታሪክን ይቀይራል ብሎ በዚያን ጊዜ ማንም አያውቅም ነበር። ኤሚ በከተማዎቹ ውስጥ ትልልቅ ስብሰባዎችን ማድረግ ጀመረች። በ1920 እንደ አውሮፓውያን አቆጣጠር በዋሽንግተን ዲሲ ያደረገችው የ3 ሳምንት የወንጌል ዘመቻ ከ50,000 በላይ ሰዎችን ወደ ክርስቶስ እንደሳበ የፎርስኩዌር ታሪካዊ ምንጮች ያስረዳሉ። አንዳንድ ቦታዎች ሕዝቡ እጅግ ብዙ ስለነበር ፖሊስና ሌሎች የሕዝብ ቁጥጥር ኃይሎች ማስተናገድ ነበረባቸው። ኤሚ በዚህ ጊዜ ከትንሽ የወንጌል ሰባኪ ወደ ብሔራዊ ዝና እየገባች ነበር። ኤሚ በስብከቷ ውስጥ መዳንን በቃል ብቻ አታቀርብም ነበር፣ ነገር ግን ለታመሙ ሁሉ ትጸልይ ነበር። የፈውስ ምስክርነቶችም በአገልግሎቷ ውስጥ ትልቅ ቦታ ነበራቸው። በ1921 እንደ አውሮፓውያን አቆጣጠር ከእነዚህ የፈውስ ሪፖርቶች ጋር ተያይዞ የአሜሪካን ሜዲካል አሶሲዬሽን ምርመራ እንዳደረገና ሪፖርቱም ለአንዳንድ ጉዳዮች ጄኒዊን ቤኔፊሻል ኤንድ ወንደርፉል የሚል ግምገማ እንደሰጠ የፎርስኩዌር ታሪክ ይገልጻል። ይህም ለኤሚ አገልግሎት ትልቅ ዝና አመጣ። ብዙ ሰዎችም ከሩቅ አገሮችና ከተሞችም በብዛት ይጎርፉ ጀመር። ከዚያም ኤሚ ትልቅ ራዕይ አየች።
እርሱም አንድ ሰባኪ በሁሉም ቦታ ሊገኝ አይችልም፣ ግን ሰዎች በአንድ ማዕከል ተሰብስበው ወንጌልን ሊሰሙ ይችላሉ የሚል ነበር። በጃንዋሪ 1 በ1923 እንደ አውሮፓውያን አቆጣጠር በሎስ አንጀለስ ቴምፕል በሮቹ ተከፈቱ። ይህ ተራ ቤተ ምዕመን አልነበረም፣ በብዙ ሰዎች ዘንድ ከዘመኑ በጣም ትልቅ የወንጌል ማዕከላት አንዱ እንጂ። በመጀመሪያዎቹ 6 ወራት ብቻ 8000 ሰዎች በመሠዊያ ፊት እንደተመለሱ እና 1500 ሰዎች እንደተጠመቁ የፎርስኩዌር ታሪካዊ መዝገብ ይገልጻል። በተጨማሪም የጸሎት ግንብ የተሰኘ የጸሎት ማዕከል ተመሰረተ። በዚህም ማዕከል ሰዎች በተራ በሌሊትና በቀን ይጸልዩ ነበር። ከዓለም ዙሪያ በደብዳቤ በስልክና በቴሌግራም የሚመጡ የጸሎት ጥያቄዎች ይቀርቡም ነበር። ኤሚ የዘመኗን ቴክኖሎጂ መጠቀምን አውቃበትም ነበር። ሰዎች ወደ ቤተ ክርስቲያን መምጣት ካልቻሉ ወንጌል ወደ ቤታቸው ሊሄድ ይችላል የሚል መርህ እንዳላት የሚያሳይ ሥራ ጀመረች። በ1924 እንደ አውሮፓውያን አቆጣጠር KFSG ሬዲዮ ጣቢያ ሥራ ጀመረ። ይህም የኤሚን ድምፅ ከአንጀለስ ቴምፕል አልፎ ወደ ብዙ ቤቶች እንዲደርስ አስቻለ። ዛሬ የዩቲዩብ፣ ቲክቶክ፣ ፌስቡክ እና ፖድካስት አገልግሎቶችን በቀላሉ ለወንጌል አገልግሎት እንደምንጠቀም ሁሉ ኤሚ ይህንን ነገር ከ100 ዓመት በፊት የዘመኗን ቴክኖሎጂ ተጠቅማ ወንጌልን ለሕዝቦች ታዳርስ ነበር። ኤሚ በስብከቷ ውስጥ በጣም ፈጠራ የታከለበትን ነገሮች የምትጠቀም ሰባኪ ነበረች። ምስል፣ ትዕይንት፣ ሙዚቃና የመድረክ አቀራረብ ትጠቀም ነበር። እነዚህንም ኢሉስትሬትድ ሰርሞንስ ትላቸው ነበር። ዓላማዋም ሰዎች እንዲሰሙ ብቻ ሳይሆን መልእክቱን እንዲያዩ፣ እንዲረዱና እንዲያስታውሱት ነበር። ነገር ግን ይህ ፈጠራ ሁሉም ሰው የወደደው አልነበረም። አንዳንድ የዘመኑ ክርስቲያናዊ መሪዎች የመድረክ አቀራረቧን ተችተዋል። ወንጌል እንደ መዝናኛ እየቀረበ ነው የሚል ትችትም ነበር። ኤሚ ግን በእነዚህ ትችቶች አልቆመችም። ኤሚ የምታምንበት የወንጌል መልእክት 4 ዋና ዋና ገጽታዎች ነበሩት። ኢየሱስ አዳኝ፣ ኢየሱስ በመንፈስ ቅዱስ የሚያጠምቅ፣ ኢየሱስ ፈዋሽ፣ ኢየሱስ የሚመጣው ንጉሥ የሚል ነበር። እነዚህ 4 የክርስቶስ አገልግሎትና ትምህርቶች በኋላ ፎርስኩዌር ጎስፐል የሚለውን ስም እንዲያስገኝ ሆኗል። ኤሚ ወንጌል በመስበክ ብቻ አልተወሰነችም። ሰው ሲራብ መልእክት ብቻ ሰምቶ መሄድ እንደሌለበት ተረዳች። በአሜሪካ በግሬት ዲፕሬሽን ዘመን አንጀለስ ቴምፕል ማዕከል ለተራቡና ለችግረኞች ምግብ ማቅረብ ጀመረ። የፎርስኩዌር ታሪክ እንደሚገልጸው ይህ ማዕከል በግሬት ዲፕሬሽን ዘመን ከ1.5 ሚሊዮን በላይ ሰዎችን በምግብ እንደደጎመ ይገልጻል። ይህም ነገር ታዲያ ኤሚ ስለ ወንጌል ያላትን አመለካከት በግልጽ አሳየ። ኤሚ በምታገለግልበት ጊዜ በዚያን ዘመን ሴት ሰባኪ መሆን ቀላል አልነበረ። ኤሚ ግን ሴቶችም እንደ ወንዶች ሁሉ ሊያገለግሉ እንደሚችሉ አሳይታለች። በ1923 እንደ አውሮፓውያን አቆጣጠር የፎርስኩዌር ባይብል ኢንስቲትዩት ተከፈተ። ወንዶችንና ሴቶችንም ጭምር ለአገልግሎት ማሰልጠን ዋና ዓላማው ነበር። ዛሬ የምናየው የላይፍ ፓሲፊክ ዩኒቨርሲቲ ታሪክ ከዚያ የመጣ ነው። የኤሚ ሲምፕል ማክፈርሰን ታሪክ በጣም ዝነኛና እስከዛሬ አወዛጋቢ የሆነው ክፍል በሜ 18 1926 እንደ አውሮፓውያን አቆጣጠር የተፈጠረ ነው። በሜ 18 1926 እንደ አውሮፓውያን አቆጣጠር የተፈጠረ ነው። በዚህን ጊዜ ኤሚ ቬኒስ ቢች ወደ ተሰኘ የዋና ስፍራ ዋና ለመዋኘት ሄደች። ከዚያም ጠፋች። ሰዎችም ፈለጓት፣ ፖሊስም ፈለገ፣ ቤተሰቦቿም አጥብቀው ፈለጉ። ተከታዮቿም በጭንቀት ተሞሉ። መጀመሪያ ላይ በዋና ላይ ሰጥማ ሊሆን ይችላል ተብሎ ተፈራ። በመላው አሜሪካም ጋዜጦች ስለ ጉዳዩ አንዲት ታዋቂ የወንጌል ሰባኪ ጠፋች በማለት መጻፍ ጀመሩ። ሳምንታትም አለፉ። ሁሉም በእርሷ መገኘት ላይ ተስፋ እያጣ ነበር። ከዚያ ግን ጁን 23 በ1926 እንደ አውሮፓውያን አቆጣጠር ኤሚ በዳግላስ አሪዞና አቅራቢያ ተገኘች። ከዚያ በኋላ የሰጠችው ታሪክ ዓለምን አስደነገጠ። እሷም እንደምትለው ታፍና ወደ ሜክሲኮ ተወስዳ ነበር። በአንድ ትንሽ ጎጆ ውስጥም ተዘግቶባን ነበር። በመጨረሻም ከአጋጆቿ አምልጣ በበረሃማ መሬት ላይ እርዳታ እስክታገኝ ድረስ እንደተጓዘች ተናገረች። ቤተሰቧ እርሷን በማግኘታቸው ደስ አላቸው። ተከታዮቿም እግዚአብሔር መልሶ ሰጠን ብለው ደስ አላቸው። ነገር ግን ሌላ ችግር መጣ። ኤሚ የተናገረችው ነገር ሁሉንም ሰው አላሳመነም ነበር።
የምርመራ ባለስልጣናትና ጋዜጠኞች ጥያቄዎችን ማንሳት ጀመሩ። ኤሚ በእርግጥ ታፍና ነበር ወይስ ለተወሰነ ጊዜ በሌላ ቦታ ነበረች ብለው መጠየቁንና መላምታቸውን ማስቀመጣቸውን ቀጠሉ። ይህም ጉዳይ የጉዳዩን የህዝብና የሚዲያ ግፊት እጅግ አበረታ። ይህ ጉዳይ እስከዛሬ ሙሉ በሙሉ የተፈታ አይደለም። ኤሚ ግን ታፍና እንደነበር ተናግራለች። የተከሰሰችባቸውም ክሶች በኋላ በበቂ ማስረጃ ምክንያት ተወግደዋል። ነገር ግን ይህንን ታሪክ ስንናገር በእርግጥ የራሷን ጠለፋ አዘጋጀች ብሎ እንደተረጋገጠ ነገር መናገር ትክክል አይሆንም። በተመሳሳይም ሁሉም ነገር በእርግጥ እንደተናገረችው ተረጋግጧል ማለትም ሙሉ በሙሉ አይቻልም። ይህ የ1920ዎቹ እንደ አውሮፓውያን አቆጣጠር ታላቅ ምስጢር ነበር። ይህም ነገር ስሟን አናጋው። ብዙ ሰዎች ተቿት፣ አንዳንዶችም ፈጽሞ አላመኗትም። ጋዜጠኞችም ስለ ጉዳዩ ደጋግመው በዚህ ጉዳይ ላይም ጻፉ። ነገር ግን ኤሚ ወደ መድረክ ተመለሰች። ወደ መስበክ እና ወደ ጸሎት እንዲሁም ወደ ፈውስ አገልግሎቷ ልትመለስም ቻለች። የፎር ስኩዌርም እንቅስቃሴ በመላው አሜሪካ መስፋፋቱን ቀጠለ። በ1927 እንደ አውሮፓውያን አቆጣጠር ወደ 100 የሚጠጉ የፎር ስኩዌር ተቋማት ከተቋቋሙ በኋላ ድርጅቱን በመደበኛ መልኩ ለማቋቋም እርምጃዎች ተወሰዱ። ኤሚ በመድረክ ላይ እንከን የሌለባት ሴት ብትመስልም የግል ሕይወቷ ግን በብዙ ችግሮች የተፈተነ ነበር። በመጀመሪያ ባሏ ሞተ። ሁለተኛው ጋብቻዋ በፍቺ ተጠናቀቀ። ከእናቷ ጋርም በቤተ ክርስቲያን አመራርና በገንዘብ ጉዳዮች ላይ ግጭቶች ነበሩ። ከዚያ በ1931 እንደ አውሮፓውያን አቆጣጠር ላይ ዳዊት ሃተን የተባለን ግለሰብ አገባች። ይህ ጋብቻ ግን ለእርሷ ሌላ ከባድ ፈተና ሆነ። ሃተን በአንዳንድ የህዝብ ጉዳዮች ውስጥ ይሳተፍ ነበር። ጋብቻውም በ1934 እንደ አውሮፓውያን አቆጣጠር በፍቺ ተጠናቀቀ። ኤሚም ከዚህ በኋላ ስለ ጋብቻ በግልጽ ተጸጽታለች። የኤሚ ህይወት አንድ ነገር ያሳያል። ትልቅ አገልግሎት ማለት ሁል ጊዜ ቀላልና በደስታ የተሞላ ህይወት ማለት ብቻ አይደለም። ኤሚ የልጆቿ ህይወት፣ የእናቷ ግንኙነት፣ የቤተ ክርስቲያን አመራር፣ የህዝብ ግፊት እና የግል ጤናዋ አንዳንድ ጊዜ አንድ ላይ ይጫኑባት ነበር። ልጇ ሮልፍ በኋላ እንደተናገረው በ1920ዎቹ እንደ አውሮፓውያን አቆጣጠር እናቱ የነበራት ከፍተኛ የአገልግሎት ጫና ጤናዋን እየጎዳ ስለነበር ዶክተሮች አስጠንቅቀዋት እንደነበርና ኤሚ ግን አገልግሎት ማቆም እንዳልፈለገች ተናግሯል። ኤሚ የአገልግሎቷን ወሰን ከአሜሪካ ውጪ ለማስፋፋት ትሰራ ነበር። ሚስዮናውያንም ከአሜሪካ ውጪ ይላኩም ነበር። ቤተ ክርስቲያናትም ተመሰረቱ። የመጽሐፍ ቅዱስ ተማሪዎችም ተዘጋጁ። በተለይም የስፓኒሽ ቋንቋ ተናጋሪ ማህበረሰቦችን ለመድረስ ኤሚ ልዩ ትኩረት ሰጥታ ትሰራም ነበር። እንደ አውሮፓውያን አቆጣጠር ከ1923 እስከ 1944 ድረስ 63 የስፓኒሽ ቋንቋ ጉባኤዎች እንደተቋቋሙ ወይም እንደተደገፉ የፎር ስኩዌር የታሪክ መዝገብ ይገልጻል። ይህ ኤሚ የሰዎችን ቋንቋ፣ ባህልና የህይወት ሁኔታ ተመልክታ ወንጌልን ለመድረስ መንገዶችን እየፈለገች ታገለግል እንደነበር በግልጽ ያሳይ ነበር። ኤሚ ዕድሜዋ እየገፋ በሚሄድበት ጊዜ የአሜሪካ ሁኔታ እየተለወጠ ነበር። ጦርነትም መጣ። ኤሚም የህዝብ ተጽዕኖዋን ተጠቅማ ለዋር ቦንድ ዘመቻዎችን በማድረግ ድጋፍ ለማሰባሰብ እንደሞከረችም ታሪካዊ ምንጮች ይገልጻሉ። በዚህ ወቅት ኤሚ ዕድሜዋ እየገፋ በመሄዱና ከአገልግሎት ጫና የተነሳ ጤናዋም ተናግቶ ነበር። ነገር ግን ኤሚ አገልግሎቷን አሁንም አላቆመችም ነበር። በ1943 በሜክሲኮ ስታገለግል በከባድ የአንጀት በሽታ እንደታመመች የፎር ስኩዌር መዝገብ ይገልጻል። ነገር ግን እንደገና ስራዋንና አገልግሎቷን ቀጠለች። በአንድ በኩል ሰውነቷ እየደከመ ነበር፣ በሌላ በኩል ግን እሷ አሁንም ለሰዎች ወንጌልን መስበክ እንዲሁም ነፃ እንዲወጡ ጽኑ ፍላጎት ነበራት። በሴፕቴምበር 27 1944 እንደ አውሮፓውያን አቆጣጠር ኤሚ በኦክላንድ ካሊፎርኒያ የወንጌል ስብሰባ አካሄደች። የመጨረሻዋም ስብከትና አገልግሎቷ መሆኑን እሷም ሆነ ሌሎች አያውቁም ነበር። ልጇ ሮልፍ በኋላ እንደተናገረው ከመጨረሻው ስብከቷ በፊት እናቱ ካሁን በፊት እንደዚህ ደስተኛ ሆኜ አላውቅ ብላው እንደነበር በአንድ ወቅት ተናግሯል። ከዚያ ምሽት በኋላ ግን ነገሩ ተለወጠ።
በተወሳሰበና በተደራረበ የጤና እክል ምክንያት በሴፕቴምበር 27 1944 እንደ አውሮፓውያን አቆጣጠር ኤሚ ሲምፕል ማከፈርሰን በ53 ዓመቷ አረፈች። ነገር ግን ኤሚ ሞተች እንጂ የጀመረችው ሥራና አገልግሎት አልሞተም። ልጇ ሮልፍ ማከፈርሰን ከእሷ በኋላ የአገልግሎቱን መሪነት በመረከብ አንጅለስ ቴምፕል ቤተ ምዕመን አገልግሎት፣ የፎር ስኩዌር እንቅስቃሴ፣ የመጽሐፍ ቅዱስ ሥልጠናዎች፣ ሚስዮናዊ ሥራዎች ሊቀጥሉ ችለዋል። በዚህም ወንጌል መስፋፋቱን ቀጥሏል። ኤሚ ሲምፕል ማከፈርሰን በ20ኛው ክፍለ ዘመን የወንጌል አገልግሎትን ከመድረክ ወደ ሬዲዮ፣ ከሬዲዮ ወደ ብዙሃንና ከአንድ ከተማ ወደ ዓለም ያስፋፋች እጅግ ተጽዕኖ ፈጣሪ የወንጌል ሰባኪና የመንፈስ ቅዱስ አቀጣጣይ የነበረች የእግዚአብሔር ጀነራል ነበረች። የሕይወቷ ታሪክ የድል ታሪክ ብቻ አልነበረም። የእምነት፣ የመከራ፣ የውድቀት፣ የመነሳት፣ የአገልግሎትና የሚስጥር ታሪክ ነው። እስካሁን ድረስ ያለው ዘ4 ኮርነር ሲነሳ ኤሚ ሲምፕል ማከፈርሰንን አለማንሳት ፈጽሞ አይቻልም።